የሀበሻ ጀብዱ ደራሲ አዶልፍ ፓርለሳክ ተርጓሚ ተጫነ ጆብሬ መኮንን ክፍል 5 ድሬዳዋ የብረቱ አውራሪስ በአንድ የጸደይ ማለዳ 1984 ሽማግሌው ስቴፈንሰን ለዓመታት አምጦ የወለደው የፈጠራ ልጁ የመጀመሪያውን አዝጋሚ ጉዞ መጀመሪያ ሲያይ በፊቱ ላይ ታላቅ ደስታና የወደፊት ተስፋ ይነበብበት ነበር። ምናልባትም በዚች ማለዳ ዓለምን ወደ አንድ ሌላ ከፍ ወዳለ ስልጣኔ የሚወስድ ትልቅ ነገር ለዓለም ሕዝብ መፍጠሩንና ማበርከቱን የተገነዘበው እሱ ብቻ ነበር። ሌሎችማ በዚያች ማለዳ የሽማግሌውን ስቴፈንሰንን ግኝት ወይም ፈጠራ ለማየት የተሰበሰቡ በርካታ ወሬ አድማቂ ሰዎች የፈጠራ ስራውን የመጀመሪያ አዝጋሚው ጉዞ ሲያዩ ሳቁበት፣ ቀለዱበት፣ አላገጡበት። እነዚህ ሰዎች ከብዙ ዓመታት በኋላ ነበር ሽማግሌው ስቴፈንሰን እውነት እንደነበረውና እነሱ ግን ተሳስተው እንደነበር አምነው የተናገሩት። አዎ፣ የባቡር መንገድና ባቡር ባይኖሩ ኖሮ ዛሬ የመላው ዓለም ሕዝብ ይሄን ያህል ባልተቀራረበና ባልተዋወቀ ነበር። ባቡር ባይኖር ኖሮ ዛሬ ከደረስንበት የስልጣኔ ደረጃ ላይ ባልደረስን ነበር። ባቡር ባይኖር ኖሮ በሌላው በሞቃቱ የዓለም ክፍል የሚበቅሉትን ፍራፍሬዎች እንኳ ሳይቀር መብላት ባልቻልን ነበር። ባቡር ባይኖር ኖሮ በመላው ዓለም የሚኖሩትን ህዝቦች ባህል፣ ሃይማኖትና አኗኗር ባላወቅን ነበር። አዎ፣ እነዚህ ሁለት እድሜ ልካቸው እንዳይነጣጠሉ ሆነው ጎን ለጎን የተዘረጉ ሁለት ጠፍጣፋ ብረቶች የዓለምን ህዝብ አገናኝተውታል ብሎ በድፍረት መናገር ይቻላል። ከጅቡቲ እስከ ድሬዳዋ ድረስ ባለው ክልል ውስጥ የሚኖሩ ህዝቦች ፈረስ አልሸይጧን በብረት ላይ የሚሄድ የሰይጣን ፈረስ ይሉታል። ለእነዚህ ሰዎች ባቡር እንደ ማንኛውም የቤት እንስሳ ማለትም አህያ፣ ፈረስ፣ ግመልና በቅሎ ሁሉ ፍጡር ነው። በሳርና በቅጠል ፈንታ ከሰል በልቶ ውሃ ጠጥቶ እንፋሎት የሚተፋ በሁለት ብረቶች ላይ የሚጋልብ መንፈስ ያለው ፍጡር የሰይጣን ፈረስ ነው። በእኔ ግምት የእነዚህ ባላገሮች አስተሳሰብ ከእውነት የራቀ አይደለም። ባቡር እስካሁን የሰው ልጅ ከፈጠራቸው ግኝቶች ሁሉ ልዩና ተወዳዳሪ የሌለው የነገሮች ሁሉ ንጉሥ ሆኖ ቀዳሚውን ቦታ ይዞ ይገኛል። ለዛም መሰለ እያንዳንዱ ባቡር የራሱ የሆነ ልዩ ስም እና ቁጥር ያለው። ለምሳሌ የኢትዮጵያና የፈረንሳይ የባቡር መንገድ ድርጅት ንብረት የሆኑት ባቡሮች እያንዳንዳቸው የራሳቸው የሆነ ልዩ ስም አላቸው። ኤሊ ምንም እንኳን ከረጅም ዓመታት አገልግሎት በኋላ በጡረታ የተገለለች ቢሆንም አሁንም አልፎ አልፎ ባቡር ጣቢያው ከዝሆን ጋር በመተባበር ፍርጎ በመግፋት ትረዳለች። ግመል ትላንትናና በርካታ ሙሉ ጭነት የተጫኑ ፍርጎዎችን እየጎተተ ከአዲስ አበባ ወደ ጅቡቲ ሲወስድ አይተነዋል። የእኛ ባቡር ማለት እኛን አሳፍሮ ከጅቡቲ ተነስቶ እስከ አዲስ አበባ ድረስ ከ800 ኪሎ ሜትር ርቀት በላይና ከባህር ወለል ወደ 2500 ሜትር በላይ አሻቅቦ መውጣት ያለበት ባቡራችን የተከበረ ኩሩ ስም አለው፣ አውራሪስ። አውራሪስ በርካታ ፍርጎዎች ሲኖሩት ከመጀመሪያዎቹ 2 ፍርጎዎች በስተቀር የቀሩት የሀገሬው ሰዎች በሶማሌዎች፣ ኢሳዎች፣ አፋሮችና ቋጠሮቻቸው የተሞሉ ናቸው። የመጀመሪያውና ሁለተኛው ፍርጎ አንደኛና ሁለተኛ ደረጃ መሆናቸው ሲሆን አንደኛ ደረጃው ከሁለተኛ ደረጃው የሚለይበት ብቸኛ ነገር ቢኖር ዋጋው መወደዱ ብቻ ነው። ለዛም መሰለኝ በርካታ ባዶ ቦታዎች አሉት። በእኛ ፍርጎ ውስጥ አንድ ወፍራምና ቦርጫም ፈረንጅ ነጭ ሸሚዝ እና ዳልቻ ቁምጣ ለብሶ የቡሽ ባርኔጣውን እንደደፋ ተደላድሎ ተቀምጧል። ሰላምታ ሰጠሁት። ካል አሚራ አለኝ ላቀረብኩለት ሰላምታ ሲመልስልኝ። ይሄ የሶሉና ሰው ግማሽ እድሜውን ያህል ያሳለፈው በምስራቅ አፍሪካ ሲሆን ለበርካታ ዓመታትም በኢትዮጵያ ኖሯል። ሁለቱም መንገዶች ወደ ሮማ ይወስዳሉ። ወደ ኢትዮጵያ የሚወስደው መንገድ ግን አንድ ብቻ ነው። ያችን መንገድ ይቺ የባቡር ሀዲድ ብቻ ነች እያለ ገና ከመቀመጥ የጨዋታ ጀመረ። በእርግጥ በግመልም በፈረስም ከአፋሩም ከከፋም በእግርም ወደ ኢትዮጵያ ዘልቆ መግባት ይቻላል። ችግሩ ግን ዋጋው ከመወደዱ በላይ ይሄ የ3 ቀን የባቡር መንገድ ከሳምንት በላይ ከመውሰዱም በላይ መንገዱ በአደጋ የተሞላ መሆኑ ነው። እናም ጌታው ብቸኛውና አስተማማኙ መንገድ ይሄ የባቡር መንገድ ብቻ ነው። ይገባዎታል ጌቶች ምን ማለቴ እንደሆነ ብሎ ጠይቆ መልሴን እንኳን ሳይጠብቅ በመቀጠል ከኢትዮጵያ የሆነች ነገር ወደ ውጭ ለማስወጣት ቢፈልጉ
መጠቀም ያለበት ይችኑ ብቸኛዋን የባቡር ትራንስፖርት ብቻ ነው። የባቡሩ መንገድ ድርጅት በጥቂት የአክሲዮን ባለሀብቶች እጅ ወድቋል። ጌቶቹ የአክሲዮን ባለቤቶች አንዲት ድንጋይ ሳይፈነቅሉ ዋጋው እንደፈለጋቸው ከጣሪያ በላይ እያወጡ በማይሞላው የገንዘብ ከረጢታቸው ውስጥ ስንት ለፍተንና ጥረን ያመጣነውን ገንዘብ ያለ አንዳች ይሉኝታ ያጭቃሉ። ይህንን ጌቶቹ ባለአክሲዮኖች የጫኑትን ከፍተኛ ዋጋ አልከፍልም ቢሉ ከኢትዮጵያም ይሁን ወደ ኢትዮጵያ አንዲት ቁራጭ ነገር ማስወጣትም ይሁን ማስገባት አይችሉም። እናም ጌታው በዚህ መልኩ ፈጽሞ መነገድ የማይቻልበት ጊዜ ላይ ደርሰናል። ሌላ ስራ ደግሞ ፈረንጆች በኢትዮጵያ ፈጽሞ ማግኘት አይቻልም። አዎ ጌታው የባቡሩ መንገድ ድርጅት በመንግስት እጅ ገብቶ መንግስት ተመጣጣኝ ዋጋ ወስኖ ቢቆርጥልን ምንኛ በስራችን ተግተን በተገኘን ነበር። በዚህ መልኩ ከቀጠለ ግን መክሰራችን ሳይታለም የተፈታ ነው እያለ ብሶቱን አዥጎደጎደልኝ፣ አነባልኝ። ይኸው ቀኑን ሙሉ በፈረንሳይ ሱማሌ አሸዋማ ምድር ላይ የተጓዝን። ባዶ መሬት ነው። ምንም አይነት የውሃም ይሁን የእጽዋት ዝርያ አይታይም። በጣም ይሞቃል። ብቻ እንዲሁ ሳስበው እግዜሩ የረሳት መሬት ሳትሆን አትቀርም። እንደ ገሃነመ እሳት እየነደደች የሰው ልጆችን አንድዶ የሚፈጅ የሚመስል ሙቀት ትተፋለች። እንዲህም ሆኖ የሰው ልጆች ይኖሩበታል። በዚህ እንደ ገሃነመ እሳት በሚፋጅ የበረሃ መሬት ላይ ሶማሌዎች፣ ዳንክላዎች፣ ኢሳዎች፣ አሳይታዎችና ሌሎች በርካታ ጎሳዎች ተበትነው ይኖሩበታል። አልፎ አልፎ በባቡሩ መስኮት አሻግሮ ላየ ሰው አነስ ያሉ በቡድን የተከፋፈሉ ሰዎች ሰብሰብ ብለው ጦራቸው እንደያዙ ቁመው ያወራሉ። አለያም በዝግታ የሚያዘግሙ ጎሳዎችን ማየት ይቻላል። እኔም በጉዞዬ ላይ እኒህን መሰል ጎሳዎች በተደጋጋሚ አይቻለሁ። ይሄ የኛ ባቡር መንገድ ከጅቡቲ እስከ አዲስ አበባ ድረስ በሚዘረጋበት ጊዜ እነዚህ የአካባቢው ነዋሪዎች እጅጉን በጣም የሚፈሩ ጠላቶች የነበሩበት ጊዜ ሩቅ አይደለም። አንድ አሁን ስሙን የረሳሁት ሰው በወቅቱ በጻፈው ማስታወሻ እያንዳንዷ የምንዘረጋት ሀዲድ አንድ የሀገሬውን ተወላጅ ሕይወት ስትጠይቅ፣ እያንዳንዷ 1 ኪሎ ሜትር የተዘረጋች የባቡር ሀዲድ ደግሞ አንድ ፈረንጅ ሕይወት መስዋዕትነት ተከፍሎባታል በማለት ከትቧል። ምናልባት ይሄ ሰው አጋኖ ጽፎት ሊሆን ይችላል። ቢሆንም ይሄ የባቡር ሀዲድ ወይም መንገድ በሚዘረጋበት ጊዜ በበረሃ በሽታ በርካታ ሰው እንዳለቀና እነዚህ የአካባቢው ነዋሪዎችን ብዙ ሰው እንደገደሉ ግን ጥርጥር የለውም። ዛሬም ቢሆን የባቡር መንገድ እስከዚህ ከአደጋዎች ሙሉ በሙሉ ነፃ ነው ማለት ፈጽሞ አይቻልም። የባቡር ጣቢያዎች በጣም ተራርቀው ከመሰራታቸውም በላይ የባቡሩ መንገድ ፈጽሞ አይጠበቅም። አዎ ሶማሌዎች የባቡሩን ሀዲድ ነቃቅለው ባቡሩን በግድ በማስቆም ተሳፋሪውን እየገደሉ ንብረቱን የዘረፉበት ጊዜ የሩቅ ጊዜ ትዝታ አይደለም። አሁን ባቡር ለመዝረፍ ብዙም አይዳፈሩም። ይሁን እንጂ ሀዲዱን እየነቀሉ በመውሰድ ተጓዡን አደጋ ላይ መጣላቸው ግን አልቀረም። እንዲህ አንድ ሁለቱን የሀዲድ ብረት ነቅለው በመውሰድ በጎሳው ብረት አንጣሪ መሐንዲስነት ከሳምንታት አስቸጋሪ የብረት ቆረጣና ቅጥቀጣ በኋላ እነዚህ ጎሳዎች በመቶዎች የሚቆጠሩ አዳዲስ ጦሮች ባለንብረቶች ይሆናሉ። በእነዚህ አዲስ ነጥረው በተሰሩ ጦሮች አጊጠው በሌሎች ጎሳዎች ላይ የኃይል የበላይነታቸውን ለማሳየት እና ለማሳመን ሲጥሩም ይታያል። ለዚህም መሰለኝ ባቡሮቹ በቀን ብቻ የሚጓዙት። ሌሊቱን ካሉት የባቡር ጣቢያዎች በአንዱ ያሳልፋሉ። እናም ከጅቡቲ የአዲስ አበባ የባቡር መንገድ 3 ቀን ይፈጃል። በዚህ መልኩ እየተጓጓዝን ከሰዓት በኋላ በደወሌ የባቡር ጣቢያ ለእረፍት ቆምን። ደወሌ የመጀመሪያዋ የኢትዮጵያ ግዛት ውስጥ ያለች የባቡር ጣቢያ ነች። በደወሌ የባቡር ጣቢያ ላይ የፈረንሳይ ባቡር ጣቢያ የደንብ ልብስ ለብሶ የነበረው ሰው እጅጉን በጣም በሚያስደንቅ ፍጥነትና ቅልጥፍና ልብሶቹን ቀይሮ ኢትዮጵያዊ ሆኖ ዊስ ፓስፖርት ዊሰርስ እያለ እጅግ በሚገርምና በሚጥም ፈረንሳይኛ ፓስፖርታችንን ጠይቆ ከተቀበለ በኋላ በጅቡቲ የኢትዮጵያ ቆንስል የፈረመበትን ቪዛ በጥንቃቄ አገላብጦ ከመረመረ በኋላ አመስግኖ መለሰልን። በጣም ከመሸ በኋላ ድሬዳዋ ገባል። እንግዲህ የዛሬውን አዳራችንን በድሬዳዋ ስለሆነ ከባቡር ጣቢያው ወጥተን ሆቴል ፍለጋ ወደ ድሬ ዘልቀን ገባ። ከ5 ዓመት በፊት ድሬዳዋ በነበርኩበት ጊዜ የተዋወቅኩት የሀገሬ ልጅ አቶ ቫሴክ አሁን በድሬ የኢትዮጵያ ንግድ ባንክ ሰራተኛ። ከዚያች የግሪሁ ቆሻሻ ሆቴል አዳር ገላገለን። ብቻዬን አይደለሁም።
በግብጽ ፖርት ሳይድ የሚገኘው የፈረንሳይ ቆንስል ቢሮ በሄድኩ ወቅት በአጋጣሚ ከሀገሬ ልጅ ከቪሌም ብሪየር ጋር ተዋወቁ። ቪሌም ብሪየር ልክ እንደኔው እሱም ከፖርት ሳይድ በጅቡቲ በኩል አልፎ ወደ ኢትዮጵያ መግባት እንዲችል የይለፍ ፈቃድ ቪዛ ከፈረንሳዩ ቆንስል ይጠይቅ ነበር። ከቪሌም ብሪየር ጋር ከፖርት ሳይድ እስከ ጅቡቲ ብሎም እስከ አዲስ አበባ ድረስ መጓዝ ብቻ ሳይሆን በተንቤን ያየሁትን ፍዳ ሁሉ አብሮኝ የተካፈለ ሰው ነው። ድሬዳዋ በምሽት በጣም ቀዝቅዛለች። የድሬን ነፋሻማና ቀዝቃዛ አየር እየሳብን በድሬ መንገድ ላይ መብራቶች ብዙም ስለሌሉ ከጨለማው ጋር እየተጋፋ ለሽርሽር ወጣን። እንዲህ በድሬ ዋና አደባባይ ስንንሸራሸር ቪሌም ብሪየር ናዚዎች ወደ ስልጣን ከመጡበት ቀን ጀምሮ በጀርመን ሀገር ስላለው ሁኔታ ያጫውተን ጀመር። አዎ ናዚዎች ስልጣን ከመያዛቸው በፊት ቪሌም ብሪየር በጀርመን ሀገር ጥሩ ስራ ነበረው። ናዚዎች ስልጣን ከያዙ በኋላ ግን የውጭ ሀገር ዜጎች በጀርመን ሀገር እንደልባቸው መንቀሳቀስም ሆነ መስራት አስቸጋሪ እየሆነ መጣ። ቪሌም ብሪየር የአዶልፍ ሂትለር አካሄድ ስላላማረው ስለ ወደፊት ህይወቱ እና እድሉ ሲያስብ ሲያወጣና ሲያወርድ በአጋጣሚ በኢትዮጵያ የነገሰው አዲሱ ንጉስ አውሮፓውያንን በሙያቸው የተቀበለ ስራ ይሰጣል የሚል ወሬ በመስማቱ እሱም እድሉን በኢትዮጵያ ለመሞከር ከግብጽ ፖርት ሳይድ ወደ ኢትዮጵያ መግቢያ ፍቃድ ሲጠይቅ እስከተገናኘንበት ቀን ድረስ ያለውን ታሪኩን አጫወተን። እንዲህ ቪሌም ብሪየር ስለ ጀርመንና ሂትለር እያጫወተን የድሬን ነፋሻማ አየር እየሳበን ስንሸራሸር አንድ ሞተር ብስክሌት ከባድ መብራቱን አብርቶብን ካለፈ በኋላ የጉዞ መስመሩን በፍጥነት ቀይሮ ወደኛ እየበረረ የቶ ኦን አለ ሞተረኛው በቼክ ቋንቋ። እሱ ነው እንደማለት ነው። የቶ ኦን የሚለውን በሞተሩ ድምፅ መሀል ለይቼ ሰምቼ ዞር ስል የቼኮስሎቫኪያ ተወላጅ ከሆኑት ከሁለት ወንድማማቾቹ የክሮቭ ልጆች ጋር ግንባር ለግንባር ተገጣጠምን። ከእነዚህ ወንድማማቾች ጋር ተቃቅፈን ተሳሳምን። አዎ እነዚህ ወንድማማቾች የክሮቭ ልጆች እነሆ በንግድ ሙያ ተሰማርተው በኢትዮጵያ ሲኖሩ ከ10 ዓመት በላይ ሆኗቸዋል። እናም እነሆ ከ5 ዓመታት ቆይታ በኋላ እንደገና በድሬዳዋ ስንገናኝ እንደው ዝም ብሎ ተሳስሞና ሰላምታ ተለዋውጦ መለያየቱ ተገቢ አልነበረም እና ምሽቱን ከእነዚህ ወንድማማቾች ጋር ለማሳለፍ ያቀረቡልን ግብዣ ተቀብለን ወደ ሆቴል ቦሎላኮስ በመሄድ ምርጡን የፈረንሳይ ቪኖ እየተጎነጨን ዳግም የተገናኘንባትን ምሽት በሚገባ አከበርናት።